በጣም የሚያሳስበኝን አንድ የዘመናችንን መገለጫ ልንገራችሁ። ውሸት የኛ ትውልድ መገለጫ እየሆነ የመጣ ይመስለኛል። እንደ ማህበረሰብ ማለቴ ነው። ምንም አይነት ችሎታ የሌላቸው ሙዚቀኞች በአውቶቲዩን ወይም በኤአይ ታጅበው ጎበዝ ሙዚቃ ይሰራሉ። እየወደድንላቸው እንሄዳለን፣ እናጨበጭብላቸዋለን። ውበትም ቢሆን የውሸት ሆኗል። ሜካፕ ከቁንጅና ከተፈጥሮ ቁንጅና በላይ የገነነበት ዘመን ላይ ነው ያለ ነው። ፖለቲከኞችና የሃይማኖት መሪዎች፣ የሀገር ሽማግሌ የምንላቸው ተጽዕኖ ፈጣሪ የሆኑ ትልልቅ ሰዎች የውሸት ልግስና የውሸት እንባ እያፈሰሱ የእኛን ቀልብ መግዛት የቻሉበት ዘመን ላይ ነው ያለ ነው። ስብከታቸው ውሸት፣ የሚነግሩን ዲስኩር ውሸት፣ የሚያወጡት ፖሊሲ ውሸት ላይ የተመሰረተ እየሆነ ነው። ማናችንም በአደባባይ መጥቶ ሀቅ የሚናገርን ሰው እያበረታታን አይደለም። አስመስሎ ዋሽቶ የሚኖረውን ሰው የበለጠ ድጋፋችንን እንቸረዋለን። የጽሑፍ ስራዎች፣ የድርሰት ስራዎች፣ የፈጠራ ስራዎች በቻት ጂፒቲ የተሰሩ ይሁኑ የእውነት ከአእምሮ የመጠቁ አናቃቸውም። የሀገር ሽማግሌና የሃይማኖት መሪ ብለን የምናስባቸው ሰዎች ስራቸውና ስብከታቸው ለየቅል ከሆነ ከረም ብሏል። የቴክኖሎጂ ምርቶች ከማገልገል ባለፈ እኛን የሚሰልሉ መሳሪያዎች ሆነዋል። መንግስታት ወይም ትልልቅ ተቋማት ሀብታሞች እኛን የሚሰልሉባቸው መሳሪያዎች ከሆኑ ከረምረም ብለዋል። ነጋዴዎች የሚሸጡልን ምርቶች ካስተዋወቁትና ከተናገሩት አገልግሎት ያነሰ አገልግሎት እየሰጡ ነው ያሉት። ፍቅር፣ ቤተሰብ፣ ትዳር የሚባሉት ነገሮች ዋጋ አጥተዋል። በውሸት ላይ የተመሰረቱ ስለሆኑ፣ በውሸት ላይ ቃል ተገባብተን የምንገባባቸው ማህበራት ስለሆኑ ብዙ ነገሮች ቆይታቸው እያጠረ የመጣበት ጊዜ ነው። ይሄ ሁሉ ጉድ የእኛ ትውልድ መገለጫ ሆኗል። ማህበራዊ ሚዲያ ላይ መጥተው እውነት የሚናገሩ ሰዎች ገሸሽ እየተደረጉ የውሸት መረጃ እየሰጡ የውሸት ድራማ እየሰሩ ራሳቸው እንዲወደዱ ለማድረግ የሚጥሩ ሰዎች የበለጠ ክብር እያገኙ ነው። ይሄ ሁሉ የእኛ ትውልድ ጉድ ነው። እናንተ ሴቱ ጋር ናችሁ? እውነት ላይ ኢንተረስት አላችሁ? እውነትን ለመስማት እውነት ያለበት ቦታ ለመገኘት ወይስ መንጋውን ተቀላቅላችኋል?